ሰሎናቲዮ ስኬትን በትጋት حازم الأحزاب بتنا على ظمأ وفينا المنهل وحي النبوة والكتاب المنزل وأصلي وأسلم على البشير النذير والسراج المنير يا نبي الله أتى النبيون بالآيات فانصرمت وجئتنا بعظيم غير منصرم آياته كلما طال المدى جدد يزينهن جلال العتق والقدم أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمم اللهم صل وسلم وبارك على سيدنا محمد زاري تغنانينبت مأد قرآن ነው ቁርአንን ያሐፈዙ ሰዎችን ለማክበር ዝግጁ ነን አይደል እስኪ ቆመን አንዴ እናጨብጭብላችሁ ቆሙ እስኪ ሁላችን አላሁ አክበር እባካችሁ ቁርአን ያሐፈዛችሁ ወጣቶች እንኳን ደስ አላችሁ አላህ ቃሉን ንግግሩን በእናንተ ልቦና ውስጥ ለመጠበቅ ስለመረጣችሁ እንኳን ዳግም ደስ አላችሁ ኢና نحن نزلنا الذكر وإنا له لحافظون ከባድ የሆነ የብረት አጥርና ያረጋው አላህ ይሄን ቁርአን ለመጠበቅ ኢና ሲል ኢነና ነው ሸህ አብደላ ያቁታል ተውኪድ እዚህ ጋር ነህኑ አለ እኛው ራሳችን ሲያጋነው አላህ ይሄ ነዘልነ ዚክራ ተግሳጹን አወረድ ነው ወኢና እኛ ለሁ ለሱ ለሐፊዙን እነዚህ ላሙ ተውኪድ ናቸው እንጠብቀዋለን አለ ከሚጠብቅበት ሚስጥር ውስጥ እናንተ ልቦና አላህ መርጧል ዳግም እንኳን ደስ አላችሁ ለናንተም ለወላጆቻችሁም እናንተ ላቀሩ ኡስታዞች ኢንቨስት ላደረጉ ባለሀብቶች ለሁላችሁም አልፎ ከሚቆይ ስራ አላህ ያደርግላችሁ እኛንም ሁላችንም የቁርአን ሰዎች አላህ ያደርገን እኔ በእውነት ይሄን ትውልድ አስብና አዲሱን ተተኪ ትውልድ መለከትና አንድ የታላቅ ኡስታዝ ንግግር ትዝ ይለኛል ይሄ ትውልድ ቲክቶክ ሳባክነው ዩቲዩብ ሳይረታው የሶሻል ሚዲያው የቁስ ፍቅር ሳያሸንፈው ቁርአንን ይዞ ዲንን ውስጥ ገብቶ አወል ሶፍ ከማየት በላይ እዚሽ ምድር ላይ ምን ሙዕጂዛ አለ በዚህ ዘመን ያ ዓሊም ምን ይላሉ كيف ይላል እንዴት ይላል كيف خرجوا من بين فرث ودم لبنا خالصا سائغا للشاربين እንዴት ከደምና ከፈርስ መሃል ሚያምር ነጭ ወተቱ ነው ወጡ ይላል እናንተ ለኛ በዚህ ዘመን ሙዕጂዛዎች ናችሁ አላህ ይጠብቃችሁ ይሄ ዛሬ ያሰባሰበን የአላህ ቃል የፍጥረቱ መመሪያ ቁርአን ብርሃን ነው ያ አዩሃ الناس قد جاءكم برهان من ربكم وأنزلنا إليكم نورا مبينا برهان السنة هيوتم السنة إنتم السنة وننزل من القرآن ما هو شفاء ورحمة للمؤمنين إنت يعلو السنة هيوت السنة وكذلك أنزلنا إليك روحا من أمرنا يعني القرآن روح بلو الله تكسوتا أكال روح الله መንፈስ روح ቁርአን ይህን ቁርአን ያዙ ልቦናዎች እንዴት የታደሉ ናቸው በዚህ ቁርአን የሚያዳምጡ ቤቶች እንዴት የተቀደሱ ቤቶች ናቸው ለዚህ ቁርአን ኢንቨስት ያደረጉ ባለሀብቶች እንዴት አላህ ዘንድ የተመረጡ ናቸው ነብዩና መሐመድ አለይሂ ሰላቱ ወሰለም كما في سلسلة الصحيح እኛ ማታ ላይ ከዋክብትን ያለን አይደል ሰማይ ጥቁር ብሎ ሲያበሩ ልክ እንደዚሁ ይላሉ የሰማይ ነዋሪዎች መላእክ ወደ ምድር ሲያዩ ቁርአን የሚቀራባቸው ቤቶች እንደ ከዋክብት ያበሩ ያያቸዋል ይላሉ صحيح ሐዲስ ነው እንግዲህ ቤታችሁ ላይ ቁርአን የሚከፈት ከሆነ የቁርአን ኺትማ ፕሮግራም ካላችሁ መላእክት ወደ ታች ሲመለከቱ ያንተ ቤት ልክ አንተ ሰማይን ስትመለከት እንደምታየው ከዋክብት ማለት ቤታቸው በቁርአን ከሚደምቁት አላህ ያድርገን ይሄ ቁርአን ብዙን ትምህርት ያስተምረናል ዛሬ ሪዝቅ መንገድ እናወሳበታለን ቀደምቶችን ይሄ ታላቅ ቁርአን አስደምሟቸው አልፏል በእነሱ ልክ ባላመኑት ልክ
ቁርአንን ውበቱን ጉልበቱን የገለጸው የለም። አንድን የቁረይሽ እድሜ ባለጸጋ ላንሳ። ወሊድ ኢብኑ አልሙጊራ አልመኽዙሚ ታዋቂ ሰው ነው። የተሰጠው ሀብት ከጣኢፍ እስከ ሻም በሁሉም የመካ በሮች ይገባ ነበር። ማለን መምዱዳ አላህ እንዳለው የተከበሩ ልጆች አሉት። በእድሜ ባለጸጋ ነው። ታዋቂ ገጣሚ ነው። አላህ ሁሉን ሰጠው። ምድር ላይ ዕውቀትም ሰጠው፣ የግጥም ችሎታ ሰጠው። ለፈተና ግን አንድ ያቀረበው ነቢዩ ዓለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ቁርአን ሲቀሩ ጀሮው እንዲነካው አላህ አደረገ። ሐሚም ተንዚሉል ኪታብ ሚነላሂል ዐዚዚል ዐሊም ጋፊሪ ዘንብ ወቃቢሊ ተውብ ሸዲድል ዒቃብ ዘጠውል ላ ኢላሃ ኢላ ሁ ኢለይሂል መሲር። ቁርአኑ ማረከው። ቁርአን መግነጢሳዊ ኃይል አለው፣ ይስብሃል። በተለይ ግጥሙን ስታቀው፣ የሥነ ጽሑፉ ችሎታ ሲኖርህ፣ ነሕውን ኢዕራቡን ስታቀው ማዕናው አያልቅም። በጣም ተማረከ። ይሄንማ ከሰማ ለሐጅ የሚመጣው እንግዳ ሊሰልም አይደል አለ። የቁረይሽን መሳፍንት ሰበሰባቸው። እናንተ ሰዎች ሆይ ይሄ ቁርአን ሐጅ ሊያረጉ የሚመጡ ሰዎች ከሰሙት መስለማቸው ነው። ቃላችን ተለያይቷል። ቃላችን አንድ እናድርገውና ለሚመጡት ተመሳሳይ ቃል እንንገር፣ በመሐመድ እንዳያምኑብን አሉ። በእርግጥም ፀሐይን በእጃቸው ለመጋረድ ተወያዩ። ከዛ አንዱ ተነሳና ምን ችግር አለ ሲሕር እንበለው አሉ። ይሄ ቁርአን ድግምት ነው እንበል፣ ሰው ይማርካል፣ ልብ ይስባል። አይ ይሄማ ሲሕር አይደለም አለ። እኛ እኮ ሳሒሮችን እናውቃቸዋለን፣ ደጋሚዎችን። ላ ሚን ነፈሲሂ ወላ ዐቅዲሂ። ይሄ ገመድ እየቋጠሩ ይነፉ ነበር፣ እፍፍ ይላሉ። ነፋሳቲ ፊል ዑቀድ። ሚን አነፋፉ አተሳሰሩ። ሳሒር አይመስልም መሐመድ አላቸው። ማን ያምናቸዋል? ልክ ሲያዩት ያን ጨረቃ ሳይ ማን ያምናቸዋል? ታዲያ ምን እንበል? አይ ግጥም ነው እንበል አሉ። ቁርአን ይማርካል፣ የሚስባችሁ ቤት አመታቱ ግጥም ስለሆነ ነው እንበል አሉ። አረቡ እኮ ግጥምን ያውቀዋል። ፈቀድ ዐረፍነ ሽዕረ ኩለሁ አላቸው። ግጥም እናውቀው የለ መብሱጠሁ ወመቅቡደሁ ወረዘጀሁ ወሀዘጀሁ እናውቀው የለ ግጥምን አመታትማ። አረቡም ያውቀዋል። አያምኗችሁም። ቁርአን ከግጥምም ከስድ ንባብም መሃል አዲስ ቅብ ይዞ ነው የመጣው። ድሮ ስነ ጽሑፍ ሲረተብ ግጥም ስድ ንባብ ይባል ነበር። አሁን ሶስተኛ ቁርአን ተባለ መሃል ላይ። የግጥምም ይዘት አለው፣ ስድ ንባብም ይመስልሃል፣ ማራኪ ልብ የሚስብ ሆነ። ታዲያ ምን እንበል? አብዷል እንበላል። ይሄ የሚለፈልፈው ወህይ መጣልኝ እያለ አብዶ ነው እንበላሉ። ፈቀድ ዐረፍነ አልመጃኒን እብዶች እናውቃቸው ይላል። ወላ ቢወስወሰትህ እንዲህ ማያቀባጅረው ነገር የለው። እንዴት ሰው ያምነናል? ያን ግርማ ሞገስ አይቶ እንዴት እሱን አብዷል ይለናል? ታዲያ ምንድን ነው የምትለን አሉ። ማዛ ነቁሉ ያ አባ ዓብድ ሸምስ። ምን እንበለው ታዲያ? ሐየርተና አዋለልከን እኮ አሉ። ከዛ እሱም እንዴት የሚናገረው ቁርአን እኮ ከባድ ነው። ወኢነ ሊከላሚሂ ለሐላዋ ንግግሩ እኮ ጣፋጭ ነው። ወዓለይህ ጠላዋ ላዩ ጸዳል የለበሰ ነው። ወኢነሁ ለሙግዲቁን አስፈሉህ ወፈርዑሁ ለጀና ስሩ የጠለቀ ላዩ የዘለቀ። ሸህ መሐመድ ሐሚድን ነው የተዋስኳት ይችን አማርኛ። ስሩ የጠለቀ ላዩ የዘለቀ። ወኢነሁ ለያዕሉ ወላ ዩዕላ ዐለይህ ከፍ ቢል እንጂ ከሱ በላይ የሚሆን የለም። ወኢነሁ ለያሕጡሙ ማ ተሕተህ ከስሩ ያለው የሚያደቅ ነው አላቸው። ታዲያ ምን እንበለው? አረብ ሊያምንብን አይደል? ያኔ እሱ ያን ዕውቀቱን ያን ግርማውን ተጠቅሞ ሰው እንዲሰልም መጋበዝ ሲገባው ፈከረ፣ አሰበ፣ ወቀደረ መጠነ። ከዛ ማስተነተነ፣ ፊቱን ቀጨም አረገ። እነሱ ይጠብቁታል በጉጉት ተከተሉ ቢላቸው ሊከተል ነው። ተመለሰና አንድ ቃል አላቸው። አይ ድግምት ነው እንበል፣ ባልን ከሚስቱ የሚለይ ልጆችን ከአባታቸው የሚለይ እያሰለመ የሚወስድ ድግምት እንበል አለ። አርረሕማን ይህን ስብሰባ የሚያየው አላህ ተቆጣ። እስከ የውመል ቂያማ ቁጣውን ገልጾ አንቀጹን አወረደ። ዘርኒ ወመን